አንድ የወረዳ አመራር ጸሐፊ፣ ሾፌር፣ ረዳት ብሎ 4-5 ሰው ከቀጠረ ይህንን ገንዘብ ይበላዋል። ራሱ ፒካፑን ይዞ አርሶ አደር ማሳ ውስጥ እየዞረ ወጣቶች እያስተባበረ ትምህርት ቤት እየሰራ እንደ ባለስልጣን ሳይሆን እንደ አገልጋይ እያሰበ ወረዳዬን ቀይራታለሁ ብሎ ከሰራ ባነሰ ወጪ ልማት ይመጣል። የወረዳ አመራር አርሶ አደር ማሳ ውስጥ መዋል አለበት። እሱን የሚያጅበው ደግሞ ማጨድ ማረስ አለበት። በዚህ መንገድ ካልሄን በስተቀረ ሹመኛ ማለት ሰው ማንጋጋት ከኋላ ከሆነ ብልጽግና እናመጣም። ብልጽግና የሚባለው እኮ ዛሬ አይደለም። እቺ ኢንፍሌሽን ያሰቃያት ኢትዮጵያን እኮ አይደለም። በምናብ የምናስባትን ሀገር እያሰብን ነው። በምናብ የምናስባትን ሀገር ደግሞ እውን ለማድረግ መጀመሪያ ባለስልጣናት አባካኝነት መቀነስ አለባቸው። በረባ ባረባው መበተን ገንዘብ ማቆም አለባቸው። ስትራክቸር መቀነስ አለባቸው። 2-3 ስራ ደርበው መያዝ መቻል አለባቸው። ይሄን ካደረግን ልጆቻችን ቢያንስ ስንዴ ማትለምን ሀገር ይኖራቸዋል። እኛ እንዲመቸን ከፈለግን ግን ልጆቻችን አይመቻቸውም። እኛ የሚመቸን ጥቂቶች ነን፣ ልጆቻችን አይመቻቸው። እኛ የምንፈልገው ጭቃ እያቦካ እየሮጠ ሀገር የሚቀይር ሰው ብቻ። ባለስልጣንማ ነበረን ለዘመናት። አሁን ደስታ አያስፈልግም። ወረድ ብሎ በአነስተኛ ገንዘብ ስራ መስራት በ4-5 ዓመት ውስጥ ለውጥ እናመጣለን። ያ ለውጥ የኮራች ኢትዮጵያን ለልጆቻችን ለማውረስ እድል